2 ደቂቃ አሉት። አመሰግናለሁ ክቡር አፈ ጉባኤ። እኔ በአክብሮት ጠቅላይ ሚኒስትሩን የሚጠይቃቸው ነገር አለ። ባለፈው ዓመት በሰፊው በዓለም አቀፍ ደረጃም በኢትዮጵያም እኔ አልቀጥልም እተዋለሁ ብለው ተናግረው ነበር። የእሳቸው ፕላን እኔ እንደዚህ አስቤያለሁ ብሎ መናገራቸው የብዙ ሰው አስተሳሰብና ፕላኒንግ ይለውጣል። ለምን ሐሳባቸውን እንደለዋወጡ አልነገሩም? የኛ ጠቅላይ ሚኒስትር ናቸው። እሳቸውን የሚመለከት ጉዳይ ሁላችንንም ይመለከተናል። ለምንድን ነው ይሄን ያልገለጹት? ከቻሉ ዛሬ ይግለጹልን።